ሰላም ተመልካቾቻችንና ቤተሰቦቻችን እንኳን ወደ ዩቲዩብ ቻናላችሁ በሰላም መጣችሁ። ለዛሬም እናንተን ዘና ፈታ የሚያደርጉ የተለያዩ ቪዲዮዎችን ሰብስበን ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን በመቆየት ዘና ፈታ እንድትሉ እንጋብዛችኋለን። ወደ መጀመሪያው ቪዲዮ እንለፍ። ክብር እንዴት ነህ? ደህና ነህ? እኔ የምልህ አሁን እዚህ እንደተቀመጥክ እንደው ነብር ቢመጣብህ ምን ታረጋለህ? ሩጫ መልካለሁ። እሺ እየሮጠ ቢመጣብህስ? ዛፍ ሰቀላለሁ። ወረግ በለው። እሺ ዛፍ ቢሰቀልስ? ዘልዬ ውሃ ውስጥ ገባል። እሺ እሱ ደግሞ ዘሎ ውሃ ውስጥ ቢገባብስ? እኔ የምልህ ወንድሜ እንዲበላ ነው እንዴ የፈለክ? እውነት እኮ ነው፣ ማምለጫ ሳጣው። ያንዳንድ ሰው ጥያቄ ግን እንደዚህ ሆኖባችሁ አያውቅም? አመልጣለሁ አለው በየአቅጣጫው ሲጠይቀውና እውነትም ሊያስበላ ነው። አሁን ነው ማምለጤን ይወድብ። አሪፍ ጨዋታ ናት፣ ይመቻል። እኔና አባቴን ማስታወቂያ ብታሰሩን ማለት ነው። ከዛ በማገኘው ገንዘብ ለአባቴ ልብስ፣ ጫማ፣ ለቤት የሚያስፈልጉ ነገር ዘይት፣ ጤፍ፣ ሽንኩርት ምናምን ነበር መገዛበትና እባካችሁ ማስታወቂያ አሰሩን። እባካችሁ ውሸቱን ነው። ገንዘብ ሲያገኝ ወደ ቺቺና ነው የሚሮጠው። የታየኝ አይተኛል። ቺቺናቴ ላይ ተኛል። ንገረኝ አይተኛል ቺቺናቴ? ምን ሳረግ ነገ እንዴት እኔም አይቼዋለሁ አባት፣ እኔም አይቼዋለሁ። አቤት ውርደት! ህዝብ ፊት ነው የተዋረድከው። ለማንኛውም ጨዋታው በጣም ደስ ይላል። አሪፍ ጨዋታ ነው፣ ይመቻችሁ። ሄሎ አረ ደግመን እንየው፣ ይሄን ቪዲዮ ደግመን እንየው። ሄሎ አባቴ አጨብጫቢ ሆኖ ቀረኮ። ተንቀሳቃሽ ባንድ አደረግሽው ልጁን። ደስ ይላል። ይመቻችሁ። አሪፍ ነው። የቢያ አረ እንደው ምግብ አላስበላ ብሎኛል። እባክህ ብላንት እኔ ምግብ አላስበላ ብሎኛል እኮ። እንትን የሚያስበላው መድኃኒት ላምጣልሽ? 2000 ብር ምን ይሸጣል? 2000 ብር የሚያስበላ እንደው ይቅርብ፣ የሚከለክለውን ግዛ እናንጣልኝ። ምክንያቱም በዚህ ኑሮ ውድነት እኔ እንኳን በልቼ ሳልበላም ግራ ገብቶኛል። እና ፍሬም ይቅርብ። አንተ ተበላህ በቃ ብላ። በጣም ጥሩ ወዳ ማያስበላው አመጣልሽ። የ2000 ብር የሚያስበላ ከዛስ? ከባድ ነው ይሄ፣ ከባድ ጨዋታ ነው። ለማንኛውም ይመችሽ ሸምሱ፣ አሪፍ ነው። ግፎ እንዴ ቅመሟ ልሸኝሻ። አይ ቸኩላለሁ። ምንድነው ደግሞ ሰውነትን ሲበላ መኪናህና እንደ ምን ቦጭው አቺ የመጨረሻ የተመቸኝ ጨዋታ ነው። ሰውነትን ሲበላ መኪና ነው የምታውቀው። ደስ የሚል ጨዋታ ነው። ብቻ የራስን ቧጭረ ጨረሰ፣ የጎረቤት መኪና ማከክ እንዳጀመረ። ይመችሽ፣ አሪፍ መልስ ነው። ቺስ ማሊያውን አገኘሁት። እሱ አይደለም እና ብራዚል አይደል የፈለከው? ይሄ ኮሎምቢያ ነው። ብራዚል አንድ ፍሬ ያለ 7000 ብር። ችግር የለውም ጨምሬ እገዛለሁ። አይ የምሬን ነው። 9000 ብር ትገዛለህ? 10000 እሰጥሃለሁ። ግን ትጎዳለህ። ችግር የለውም፣ ለብሩ አያሳስብም። ይቅርታው እንደሚያቋርጥኳችሁ መሰለኝ። ምን ነበር? የብራዚል ማሊያ ፈልጌ ነበር። አለ ግን አንድ ፍሬ ብቻ ናት። 15000 ብር። 15000 አለ ማሊያው 20000 ከፍላለሁ። አባ እኔ ነኝ ቀድሜ የመጣው እኮ። አንተ እኮ አለመጣ እንዴት ትጠይቃለህ? ካንተ ጋር አይደለሁም ብራዘር፣ እኔ ምን አገባኝ? ወንድም አባ እኔ 30000 እሰጥሃለሁ። 30000 አትከራከረኝ። እኔ ጋር 35000 እሰጥሃለሁ። አትከራከረኝ። ሌላ ከፈለግ ሌላ ሱቅ ሄድና ጠይቅ። ሌላ ሱቅ አጣው እኮ ነው። እኔ ምን አገባኝ ስለሌላ? የለም ሌላ ሱቅ። አባ እኔ ነኝ ቀድሜ የመጣሁት። እንደውም 40 ሺህ አድርጌያለሁ።
ሁለት ፍሬ ነው ያለው 40 ሺህ ይመቻቸዋል? አዎ አይ ወይዬ ቦስ የብራዚል ማለያ በብቻው ከሆነ እንዳታስቡ የለም እናንተ ጋር ማለቃ ግማሽ ፍሬም አታገኝም በስንት ተሸጠ 60 እና ከዛ በላይ ለካካ ጋይስ 80 ሺህ ይመቻቸዋል? አዎ ችግር የለውም እቺ እንኳን ጨዋታ ሳትሆን አገሪቱ ውስጥ ያለው የንግድን ሁኔታ በደንብ የሚያሳይ ይመስለኛል። ብዙ ጊዜ የሚያጋጥም ነገር ነው እንደዚህ አይነት ነገር አይደል? ለማንኛውም እየተዛዘነን ስነግድም በሚያተርፈን ነው እንጂ ስለሌለ ምናምን በሚል ባይሆን አሪፍ ነው። ለዛሬ ያዘጋጅንላችሁን ቪዲዮ እነዚህን ይመስላሉ። ሌሎች አሪፍ ቪዲዮዎች እንዲደርሷችሁ የዩቲዩብ ቻናሉን ሰብስክራይብ ማድረግ፣ ሼር፣ ላይክ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ባይ ባይ።